How old are you? How old are you? አምላኬ ፕራንክ ነው ብለኝ ላለማወቅ ነው እንዲተማረው አባይሽት ገብቶ አንዬ ቀይርስ አለበስክም እንጂ ላይ ምኑ ተናደው ነው እንደመጡት ቤዝዬ ደህና ነሽ? ሰላም ያገሬ ልጆች እንዴት ናችሁልኝ? እንግዲህ በባለፈው ቪዲዮ እንደተደሰታችሁ እርግጠኛ ነኝ። ዛሬም ደግሞ ያዝናናሉ ያልኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ ቶንኮሱ እንዴት ነህ? ምንድነው? ምን ሆነ ነው? 3 ቀን ተኛው እኔ ዘመድ የለኝም እንዴ? ምን ሆነ ነው? አሞ ነው እንዴ? ምንድነው የሆንከው? 3 ቀን አፌ ተዘጋ፣ ምንም አላወራም እንዴ? ለምን ምን አይዞን ተንኮሱ ዶክተር አጥሚት ጠጣልኝ። እዝመሰው መጥቶ አልጠየቀኝም። እኛ እንኳን ሚሪንዳ ነው ያመጣንልህ። አዎ አጥሚት ነው አለው። አጥሚት ምን እሱን ፈሳሽ አይደል እንዴ? እሱን ጠጣ፣ ችግር የለውም። ምን ነው ግን ያመመ? ዘመድ የለኝም። ምን አይነት በሽታ ቢሆን ነው አጥሚት የምታዘዝልህ? ዘመድ የለኝም እኔ እንዴ? አዎ በሽታ ሰው ጋር ተጣላሁ። በቃ ንዴት ሰው የለኝም። ንዴት በቃ እሱን ጨርሳለሁ ብዬ ድንጋይ ጠለስኩ። ከዛስ እግሬ ትንሽ ጭረት ነገር ሰው የለኝም። ለዚህ ነው የምተኛው እንዴ አንተ? አፍልለት በቃ አንዳችሁ አፍልለት። ምንድን ነው ሚሪንዳ ነው ያመጣነው። በቃ ተው ይዘን እንሄዳለን። እንዴ ለምን በቃ ለምን እሱን እንዳጥሚት ልጠጣ ኧረ ተው በቃ ይዘሽው ዘመድ የለኝም። ሲጀመር ለእግር ትተኛለህ እንዴ? ስራ ዘመድ እኮ የባለ ትዳር ቤት ነው። የእህትሽ ባል እኮ ነው። ባልሽስ? እህትሽ ነች እንዴ? ቤቱ ምን እያደረግሽ ነው? ምን አደረኩ? ልብስሽ ማለቴ ሌላ ቢጃማ የለሽ? የለኝም። ምን ሆነ? ይሄ እኮ የባለ ትዳር ቤት ነው። እንዲህ መገላለጥ ልክ ነው? ምን ነው ባልሽን አታምኚውም እንዴ? ማሬ ረፊ ስልሽ እምቢ አልሽኝ አይደለ? ምን ሆነሽ ነው? ደህና ነኝ። ቻዬ ቲ ሪሞቷን አቀብለኝ። እህት ናት ጠላት ናት እቺ? እና ማሬ 3 ቀን ሙሉ? አዎ ማሬ፣ ከዛ በላይ አልቆይም። እሺ እሺ በቃ ራስሽን ጠብቂ። ነው ልሸኝ። አይ ውጪ መኪና እየጠበቀኝ ነው። አትውጣሽ። እህት ሄደች እንዴ? አዎ። ትቆያለች እንዴ? አዎ። ራሷን አትጠይቂያትም እንዴ? እህትሽ አይደለች? ኧረ በቃ ምን እያደረግሽ ነው? ምንም ፈታ እንድንል ፈልጌ ነው። የእህትሽ ባል እኮ ነው። ይቻላል እንዴ ከእህት ባል ጋር? ሳይ የታባሽ ሄሎ ማሬ የት ነሽ? እኔ ካሁኑ የሌለሽበት ደብሮኝ መንገድ ላይ ነኝ። በቃ እስክትመጪ አቡዬ ጋር ሆናለሁ። እሺ ቆንጆ ምሳ፣ አሪፍ ምሳ። እንሂዳ። ሳው መስፍኔ ወንድም ጥላ እንዴት ነህልኝ? እሺ አማን ነው መጣ። እንዴት እንደዛ ታደርጋለህ? አይሆንም እኮ ላለመክፈል። ምን እየሆናችሁ ነው? ምን እየሆናችሁ ነው? ሂሳብ እየከፈልሽ ባልሆነ ችግር አለው። ኧረ በስመ አብ ምን እያለሁ ነው የምትከፊው? እኔ እያለሁ እንዴት ትከፊያለሽ? ኧረ በጣም ያናደርሽ። ተቀይሜሻለሁ በጣም እንዴት እንደዚህ አንተ እንደዚህ ከምትሆን ይሄ 1200 ነው። ይሄ አንቺ አዩና እሱ ትራንስፈር እንደዛ ይሄ እዛ ጋር ጠብቂኝ፣ መጣሁ ልክፈለውና ትራንስፈር ይልሽ ጠብቂኝ። እሺ 1000 ኧረ ምን አይነት ሰው ነህ? ኧረ ምን አይነት ሰው ነህ? ማን ጠራህ? ቃላች አንተም ቢያለሁ አንተን ጠራህ ነው ሆይ ምን አገባህ? አንተም ብሎ አስተናጋጅ አዋረድክ። ያዘን ስልክ ነገ አመጣልህ ነው ብሩ ተመልሷል። ሸሚዙ ተመቻችሁ? ስታይሉ ከለርፉል ነው አይደል? በጣም እንትን ነው ማቴሪያሉ፣ ፋብሪኩ በጣም ከባድ ነው።
ኮፍያው ቤኪ ይችላል። ክርስቶስ ከባድ ነው። ፋብሪኩ ከባድ ነው። አይጨማደድም። ምን አይልም። በጣም ተመችቶኛል። ለሰውነቴ ምናምን ለስላሴ ያለ ሚስቴም ወደዋለች። እኛም ወደነዋል። ልጆችን ደግሞ ነገ ጠይቃቸዋለሁ። ተረኛ የለም ሰው ፎጣ ላድርግልሽ። ፀጉር ቤት ይገርምሻል እኮ ፀጉራቸውን ፈተው እራሱ እኮ አይመጡም። አይገርምሽ? ላይ ብዙ ሰው እኮ አለ፣ ወረፋ አለ እኮ ቤት ውስጥ። ሙቅ ውሃ ይሆንልሽ? ቀዝቃዛ እውነት ሙቅ ውሃ ብቻ ነው ያለን። ይሁን ሻምፑና ኮንዲሽነር ይዘሽ መጥተሻል? የሻምፑ ከኛ አዲስ ፀጉር ቤት ነው ኮንዲሽነር 50 ብር ያስጨምራል። ችግር የለውም። እርግጠኛ ነሽ? በኋላ ሂሳብ ላይ እኮ አልከፍልም ሳምትሩ። ችግር የለውም ብለሻል። ራይት ይሄ ነገር ላርጎ ነው ኮንዲሽነር ይሁን ላርጎዋል። ይሄ አይ ቲንክ እንትን ነው ሻምፖ ነው። እንሞክረው። እንካ ሞክሪ። ምን ማለት ነው? ከጉኒ ባትሮ ይቆም መታያ በጣም እኮ ነው የሚገርመው። እንዴት ወይኔ ጉዴ ልጄ ሳራ እንደወጣው ቀረው። እንደወጣው ቀረው። የስራሽን እንደሰጠሽ አቤት ማካበት። ማይ ጋድ ጃንግል የኔ ፍቅር ሁሉንም ስሜትህን እኔ መጋራት እፈልጋለሁ። እኔ ጋር እኮ ጠንካራ እንደሆንክ ማስመሰል አይጠበቅብህ። ማልቀስ ካለብህ ማልቀስ፣ ስሜትህን እጋራዋለሁ። ላልቅስ? አልቅሰው፣ ችግር ምንም አይደብርሽም? አይደብረኝም። ብዙ ሴት ግን ይደብረዋል ብዬ ነው። ችግር የለውም። ችግር የለውም። እኔ ላልቅስ? አይ ስንት ነገር ችግር ነው። አታረጊም ስለነረት ነው እንደ ወንድ ቆፍጠን አትልቅ። ምን ያስለቅሳል? እንባን ዋጥ ማድረግ ነው ያለብህ። ይነፈረቃል እንዴ? ሄዳ ደዛ ሰው ማመን ቀብሮ። እሺ ቸገረን አታርግ። ወንድ ልጅ ለወንድ ልጅ ትልቅ ምክር አለኝ እኔ። ስለ አሳ መጥመድ አሳውን ስለ አሳውን አይደለም ስለ አሳው ተረተናል። ስለ አሳው ማጥመድ አሳውን ሳይሆን የምትጠይቀው አጥማጁ ነው። አጥማጁ ይነግርሃል። ምን አውቃለሁ ስለ ኤቢ እኔ ግን እንደምን ነው የምታይኝ? እንደ እህቴ ነው ታውቃለህ እንዴ? እህት አለም እንዴ? ወራሽ ነው ዓለም ላይ ቆይ እኔ እናንተ ብቻ ብንቀር በቃ ሁሉም ሰው አልቆ ማግባት ደግሞ ያለ ነው ልጅ መውደድ ምናምን ያለ ነውና እንዴት ነው የምታረገው? ወይ የዓለም ህዝብ ጠፍቶ እንደሆነ አረች ዳርዳር በየትኛው ስራችን በየትኛው ጽድቃችን ምን ሰርተን በቃ ታምር ተፈጠረና በቃ እኔ እናንተ ብቻ ቀረን። ለምን ገናኝ እንችላለን እኮ ነው። ሌላ ከተማ ልሆን እችላለሁ። ምናልባት አይደለም ምናልባት ከሆነ ነው አሁን ለምሳሌ አሜሪካ ልሆን እችላለሁ። አንቺ እዚህ ወይ በቃ ተጋብተን አብረን እንኖራለን በላት እንዴ? የሆነ አሁን እየፈለገችው ከዛ አብረን ልንሄድ እንችላለን ምናምን እያልካ እንዴ የምታወራው ላንለያይ እንችላለን እኮ ዓለም ላይ እኔ እና አንቺ ብቻ ብንቀር እናንተ ብቻ ብንቀር እኔ እና አንቺ ብቻ ቀረን እኮ ማለት ቴሌኮም ሰርቪሱም አይሰራም፣ ስልክም አይሰራም። ተደዋውለን እንኳን መገናኘት አንድ ቦታ ብንሆን እኔ እናንተ አንድ ቦታ ብቻ ብንሆን ማግባት አለበት ግዴታ ነው እንዴ? ምንድነው የምታረገው? ሰፈራችን የተለያየ አይደል? ያማል እንዴ አንተ ያማል? ኦኬ ገባኝ። ላይክ ራይት በስተመጨረሻ እኔና አንቺ ብቻ ብንቀር ምን እናደርጋለን ነው? አዎ ድንገት የሆነ ቦታ እኮ የሆኑ ሰዎች ሊኖሩ ይችላሉ። በቃ ማፈላለግ ነው። ለሁለትማ እንዴት ይኖራል? እንዴት ይኖራል? አዊ ተይ በቃ አይገባውም። የኔ ቆንጆ ተይ ሳይፈለገችው በቃ ለምን አንቀበል? ተወው ግን ስንት ነው? 4000 ይገርምህ የኔ አባት ትንሽ ሳጨረሽ ዴሊ ጋብቻ መስፈርት ደግሞ ሲያደርገው ማን ነው? እንዴት ነው የምትኖረው? ውዴ በወር እኮ አይደለም 4000 ያልኩሽ። ይኖራል የቀን ገቢ ነው 4000 ብር ያልኩሽ። ፋዘር ነው ረጅም ነው ትስተላቀ እድሜሽ ደርሷል አግቢ ነው የሚለው። እውነት የቀን ገቢ 4000 ሲሆን አግቢ አሉ ፋዘር። የኔ ፋዘር ትስተላቀ ማለት እድሜህ ገና ነው ለትዳር አቸኩል ይላል። አይወድማ ቆንጆ ተችጋራ እንዴ ነሽ? ምንድነው እንደዚህ ጠርፍ ይጠራት? ችጋራ ማላለች። ስሚ ሰርፕራይዝ ለማል ጫማ ገዘውልሽ።
ይገርማል። ዛሬስ ሞልቶልህ እንዴት ገዛህልኝ? ይገርማል። ምን ላድርግልሽ ነው? ስሚ እንዴ አትወልዱ ለኪው እንጂ ባለሱቁ ከሚገርምሽ ከጠበባትም ሆነ ከሰፋት እንድመልስልህ አሁን ነው ይዘውና ነው ያለው። አድርጊው። ምን ልታደርግ ነው? ለኪው እንጂ እንዴ በጭራሽ ይሄ እኮ ሲጀመር አውቀዋለሁ። ይሄ ጫማ 43 40 እንዴ ምን ሆነሽ ነው? ከጠበባት እንትን ብሎ ይበቃኛል እኮ ያልኩ ነበር። ጭራሽ ሁለት አይነት ካልሲ በከስታ ሸፍነሽ ነው ያልኩሽ። አይደለም እኮ አጥቤው አልደረቀልኝ እኮ ነው ካልሲ አልደረቀው ነው። ስለዚህ በቀደምነት የመጣሽ ለታ ኮሽ ሲል የሰማሁት ማዳበሪያ አድርገሽ ነው የመጣሽው። ማዳበሪያ አይደለም እና ታዲያ ፔስታል ነው። ፔስታል ኧረ እንደዚህ ግን ተጋነነ። እንደዚህ የሚያደርግ የለም። ስሚ እናት ሰላም ነው? እንዴት ነሽ? ሰላም ነው? አንድ ስጦታ ተልኮልሽ ነበር ከመንሱር ጀማል ማለት። ለምን ይልክልኛል? እኔ እንጃ እኔ አላውቅም። የኔ ስራ በቃ ማረስ ነው። ተቀበይና። እየቀለድክ ነው? ኧረ አይደለም። ምንም ይኸው ስጣት አንተ። ምን ያደርግልኛል? ክፈቺውና። አይ ግድ የለም በኋላ ከፍተዋለሁ። እንዴ ስሚ፣ ግድ የለም በኋላ ከፍተዋለሁ። ምን እንደሆነ በምን ታውቂያለሽ ብዬ ነው። ለራስሽ ብዬ እኮ ነው እኮ። ግድ የለም ቤቴ ከፍተዋለሁ። ተከፍቷለሽ? አዎ ከፍተዋለሁ። ምን አይሆንም ሳከፍተውማ አትሄድም። እዚሁ አከፍቻትም። ይሄው እየከፈትኩት እኮ ነው። እማዬ አቶ ንጉሴ ሞቱ ማለት ምንድን ነው የሚደረገው? አረማዬ ተረጋጊ። እንደሱ ልልሽ አይደለም። አቶ ንጉሴ ሞቱማ እና ጋሽ ተስፋዬ አግኝተውኝ ነበር እና ወይዘሮ ጌጤነሽ እንደምን አለሽ? እንዴት ነው የሀዘን ድንኳን? የምን ድንኳን? ወይዘሮ አስከባረፉ እማዬ ደብራል። ወይዘሮ አስከባረ ያታሟርችባቸው እያቋረጥሽ ለምን ታወራለሽ? የሀዘን ድንኳን ውስጥ የተገናኘን ፈጣሪ ፈቅዶ አሁን ደግሞ በሰርግ ድንኳን እንገናኝ ብሎሽ አገዱኝም። እኔ ልቤ ፍስስ ብሎ እንደ ድርቅ ብዬ አልቀርም። እኔ የሆነ ቀን እንደዚህ ድርቅ ብዬ መፍትሄው እኔ ከዚህ ቤት የማታውቁት ሀገር ምን ብዬ በጣፋላችሁ ለአባታችሁ ከፈለጋችሁ ትነግታላችሁ፣ ከፈለጋችሁ ታረዱታላችሁ። ምንም እሱ ቀራችሁ። እኔ እኮ ምንም እኮ እንደዛ እኮ አንቺ እኮ ዝም ብለሽ እንደዛ ስለምታስቢ ነው። እንግዲህ ሰው ተካትካውኛለሁ። እመኝ በቃ እሙቲ አለህ እንደ አጎቴ። አዎ አልኩም እኮ አባትሽ ሲመጣ አብረን እንዴ ዝም አለ። ነይስ እስከዛ ቁጭ ብለሽ አጫውሽኝ አባትሽ እስኪመጣ ድረስ ቁጭ በይ እስቲ። ምን ነው ደበረሽ? አጎት አይደለክ? እሺ እባክሽ እሺ። የሆነ ነገር እኮ ይዤልሽ መጥቻለሁ። ምንድን ነው? ቆይማ። ዋው እነዚህ ልጆች አስታወሻቸው? አስታወስኳቸው። ወይ እሺ የሆነ ነገር ይዤልሽ መጥቻለሁ። ኮሌ ነው። አጎቴ ለፍ አሁን እኮ ልጅ አይደለሁም። አድቄ ተመርቄ ስራ አጥቶኝ ብያለሁ። ኮረኮር ልጅ አይደለሁም።